የተበደረ ሰው አበዳሪ ሲደውል ስልክ መዝጋት፣ መጥፋት፣ መሽሎክለክ የሙስሊም ባህሪ አይደል። መክፈል ማችልበት ቀን ደርሷል፣ ፊት ለፊት ንገረው፣ ጥራው ቢሮ እንዲህ ያልኩ ብር 3 ወሩ ላይ ቼክ አልደረሰ ምን ላድርግ ምን ሆነ ነው ይላል። ስራው እዚህ ቦታ ስታክ አረገ እስኪ ፍታል እንዴ አብራሻ ሽጠኝና ብሩን ወሰደው፣ ፊት ለፊት ንገረው። የጠፋው ካልመሰለ ያዝንልሃል እኮ በቃ ቸግሮ ነው ይረዳል። አንዱ ዳለበት ተደወለለት አላነሳ ብሎ በሌላ ሰው ሲደውል አነሳለትና ድምጹን አወቀው። ከዛ ምን አለው? ተሳስተሃል። ከባድ ነው አይደል? ተበዳሪ ያበደሩን ሰው ወንድም አርጋቸው፣ ቢሮ ጥራቸው፣ ቤት ጋብዛቸው፣ ሰርጋቸው ለቅሶቸው ላይ ተገኝ። ያ ነገር አዘገየው ባፉ በለኝ፣ መፍትሄ እየፈለኩ ነው ገዘይ በለው። መሽሎክለክ የሙስሊም ባህሪ አይደለም። ችግር ሊገጥም ይችላል። ያበደርን ሰዎች ደግሞ ለተሳካለት ሰው ያበደርከውን ብር ባዘገየህ ቁጥር ለአንተ ሰደቃ ነው። በየቀኑ 1 ሚሊዮን አበድረዋል፣ 3 ወሩ ላይ አልከፈለህ፣ በዘገየ ቁጥር ለአንተ በየቀኑ ሰደቃ አለ። ፈናዚረቱን ኢላ መይሰራ አላህ እስኪያገራለት ትንሽ ለቀቅ አርግ፣ አላህም ከላይ ለቀቅ ያረግልሃል። ስታጠብቅ ወይ ገቢዎች ይላክብሃል፣ አንተ ለቀቅ አርገው ከላይ እንዲለቀቅልህ። ነብዩ አለይሂ ሰላቱ ወሰለም አቡ ቀታዳ ባስተላለፉት ሐዲስ ላይ ያን አላህ የውመል ቂያማ የቂያም ቀንን ጭንቀት እንዲያረግብለት የፈለገ ሰው ለተበደረ ሰው ትንሽ ጊዜ ይስጠዋል። አልቻለም፣ እስኪ ከፍል እድል ስጥ፣ አብሽር ትከፍላለህ፣ ግድ የለህም ተንቀሳቀስ። ከቻለም አሉ ይዝለለው። በቃ አልቻለም፣ 1 ሚሊዮን 2 ሚሊዮን ዝለለው፣ አላህ ያስፋልናል። ነብዩ አለይሂ ሰላቱ ወሰለም ስለ አንድ ትርሚዚ ላይ በተዘገበው ስለ አንድ የአላህ ባሪያ ያወራሉ። ከሳቸው መላክ በፊት ንግድ ሰዎችን በብድር ያበድር ነበር። ከዛም ለሱ ሰራተኞች ምን ይላቸዋል? እዳውን መክፈል ማይችል ሰዎች ሲመጡ ዝለሏቸው፣ እለፏቸው ይል ነበር። ሰው ያበድራል፣ አንዳንዱ ከስሮ ይመጣል። እዳ አለብህ ያልክ አታሳድድ፣ በቃ የለውም ስታየው የሚሸጠውም ነገር የለው። ሲቸግሯቸው ሲመጡ ዝለሏቸው ይል ነበር። አላህን ተገናኘው፣ እሱም አለፈው አሉ ነብዩ አለይሂ ሰላቱ ወሰለም። አላህን በማለፍ አንተ ልትበልጠውን ያልፋል። እሱ ደግነት፣ ቅንነት፣ እውነተኝነት፣ ላበድር ነው ማዘን፣ መራራት፣ ሪዝቅን የሚባርክ ለልጆች እንዲተላለፍ የሚያደርግ የአላህ ጥበቃ እንደይለይህ የሚያደርግ ትልቅ የሆነ ፍቱን መድኃኒት ነው። ነጋዴዎች ሰደቃ አነስ ሰደቃ በላን ይመልሳል፣ የታመመን ያድናል። ሌሎች እንዲደራጁ እንፍጠር፣ ስራ እንዲጀምሩ እንገዛቸው። ዘካዎቻችን ሰደቃዎቻችን ሌሎችን ለማውጣት ነገ ዘካ ሰጪ እንዲሆኑ እንገዛቸው። ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما